ሁለት ነገር ልበል። አንደኛ እውነት አለው የዩኒቨርሲቲ መምህራን ደሞዝ እጅግ አሳፋሪ ነው። ፉል ፕሮፌሰር ብትሆን አይ ቲንክ 20 ሺህ ብር ነው መሰለኝ ግሮስ ሳላሪ። 35% መንግስት ጨርግዶ ይወስዳል። እንደዛ ነው 10 ምናምን ሺህ ብር ነው ሙሉ ፕሮፌሰር። እንግዲህ አንድ ሰው ላይፍ ታይም ካሪየር ነው ፕሮፌሰርሺፕ አኳር ለማድረግ። ያው በእርግጥ አንዳንዶች አሉ የራሳቸውን ጆርናሎች አቋቁመው እንደ ሰንበቴ ኤዲተር እዛው አታሚ ምናምን እየሆኑ ፕሮፌሰርነትንም እንደ ሸቀጥ መከፋፈል ካልቸር ሆኗል። አሁን ታውቃለህ ዶክተር ፕሮፌሰር የሚሉት ታይትሎች እኮ ሲምቦልስ ኦፍ ዲስግሬስ ሆነዋል። እኔ ዶክተር ሲሉኝ ሰዎች አንዱን የሚደብረኝ ለዚህ ነው። ከነዛ ከማውቃቸው አጋሰሶች ጋር አብሬ በአንድ ስም መጠራት ይደብረኛል። እና አሁን ዶክተር ሲባል ኢሚዲየትሊ ሰው የሚመጣለት በቴሌቪዥን መጥቶ ጅራቱን እያወዛወዘ ለመንግስት የሚዋሽ ሰው ማለት ሆኗል አሁን። እና አይ ዶንት ዋንት ቱ ቢ ሪፈርድ ቱ አዝ ዶክተር፣ ግን ትሩዝ አለው ብያለሁ። ዩኒቨርሲቲ 20 ሺህ ብር ፕሮፌሰር እርግጠኛ ነኝ የአዲስ አበባ ደላላ ቀብድ 20 ሺህ ብር ፍርፍር ብላበት ነው የሚለው። በዚህ ደረጃ ነው። ግን ይሄ ደግሞ ሲስተሚክ ነው። ምክንያቱም በፖለቲካ ፕላትፎርሙ ላይ ያሉት ደናቁርትና ሰገጤዎች ባላገሮች ነው የሚላቸው። ባላገር ማለት ተራተርታውን ምስኪን ሰው ማለት አይደለም። በፕሪሚቲቭ የባላገር ካልቸር ፖለቲካል ስልጣን ላይ የወጡ ጥፍራኖች ናቸው። እነሱ ምሁርን በኮምፕሌክስ ሊበቀሉ ስለሚፈልጉ በእርግጥ የዚህ ዋና ፕሮጀክት የተባለው በመለስ ዜናዊ ነው። መለስ ዜናዊ አብሶሉት ፓወር እንዲኖር ኔሮ መሆን ስትፈልግ ማድረግ ያለብህ ኦል አዘር ሶርስስ ኦፍ ፓወር ኒውትራላይዝ ማድረግ አለብህ። ሰዎች ምንም የሚደገፉበት አጥተው በፈጣሪ ተስፋ እንደሚያደርጉ በአንተ ተስፋ እንዲያደርጉ ዲስኢምፓወር ታደርጋለህ። ትምህርትን አራከሰው። ገነዘብ ዘውዴ ነበረች አይደል? ቲፒካል የሆነውን ስቴትመንት የተናገረችው 42ቱም ፕሮፌሰሮች ሲያባረር በህይወት ዘመኔ የማረሳው የትጋት ምሳሌ ሆነ ንጋቱ ተስፋ የሚባል የሎው ስኩል ዲን ነበረ። እሱ ዲን ሆኖ እኔ የጆርናል ኦፍ ኢትዮጵያን ሎ ዲፒቲ ኤዲተር አድርጎኝ ከሌሎች ጓደኞቼ ጋር የፍርድ ቤት ኬሶችን በእንግሊዝኛ እየተረጎምን እንሰራ። የትጋት ተማሪዎች ለጥያቄ እጃቸውን ሲያነሱ ፊቱ የሚበራ በፈገግታ ከተባረሩት አንዱ እሱ ነበር ንጋቱ ተስፋዬ። እና ገነዘብ ዘውዴ ምናለች እናመጣለን ከህንድ ማለት ያኔ ያለው ኢንተሌክቹዋል አይደለም። በትምህርት እንጀራ መብላትን ኢምፖሲብል ያደረገው ወያኔ ነው፣ መለስ ዜናዊ። ምክንያቱም ሰዎች ዲፔንድ የሚያደርጉበት ነገር ካለ ባክ ያንተን ፖለቲካ ዞር በል ሊሉ ይችላሉ። እኔ ሁል ጊዜ እንደ ጓደኞቼ እነግራቸዋለሁ የኢትዮጵያ ፖለቲካል ካልቸር ሳቬጅ ነው። እንደውም አሁን ባርቤሪክ ቢጨምርበት ደስ ይለኛል። አረመኔያዊ ነው ስልህ መላወሻ ስፍራ አይተውም። ፖለቲካ የሚከናወነው በሰው ጉሮሮ ላይ ነው። ዛሬ መንግስት ይጠላል፣ ነገ እራት ይላል። የምልህ ፕሮፌሰር አስራት ወልደየስን የሚያክል ፈረንጅ የሚያከብረውን ቀዳጅ ሐኪም አይደል እንዲያውጡት የወረወረው መለስ ዜናዊ። ወህኒ ቤት ሂዳል ኢንፕሪዝን ሊትራሊ ከሞቱ በኋላ ሬሳቸውን ነው ያው። አየህ እውቀጠል የሆነ ፎርስ ነው የኢትዮጵያ ፖለቲካ ላይ ያለው። ከ66 አብዮተኞች ይጀምራል እና ኢህአፓና ነው የምትላቸው በቅጡ ያልገባቸውን ማርክሲዝም ይዘው ማርክሲዝም አየህ ለባለጌዎች አሪፍ የነውር ዱላ ነው፣ ሪዳክሽኒስት ነው፣ ዲስሚሲቭ ነው። በማርክስ ጥልቅ አስተሳሰብ አይደለም። ስድብ እንደምታጠናው ማለት ነው። ያቺን እንድናደርገው የኖሩን ነገር ለማፈራረስ ተጠቀሙበት እና ኢምፖቨሪሽ በማድረግ ነው አት ዘ ሜርሲ ኦፍ ቄሳር መኖር አለበት። አሁንም ያው ነገር ነው። አየህ ደሞዛችሁን አልጨምርላችሁም ይላል ፕራይም ሚኒስትሩ ወይም ኤጁኬሽን ሚኒስትሩ እንኳን አይደለም። ያመኛል ሳስበው ሰውየው። እሱ ፕሮባብሊ እርግጠኛ ነኝ አሁን ወጥቶ ልካቸው ነው የሚነግራቸው። ኢዝ አ ቬሪ ጉድ ሰርቫንት ኦፍ ዘ ሬዥም ዲስኢምፓወር ያደርጋል። እና እውነት አለው መልህ በተለይ ሚድል እና ሎወር ሌቭል ያሉ የዩኒቨርሲቲ መምህራን መልህ የቤት ክራይ እንግዲህ አሁን አሲስታንት ፕሮፌሰር ብትሆን አይሆን 10 ሺህ ብር ምናምን 13 ሺህ ብር ምናምን ይሆናል። ታክሱ ታውቃለህ ሃይስት ታክስ ከፋይ እዚህ ላይ ፔሮል ሊሆነው ሰራተኛ ነው። 35% ምናምን ይጨርግቷል። ከመንግስት ጋር እኩል ነው የምንካፍለው። ገባሮች ነው የመንግስት ገባሮች ነው እነሱ። ኢማጂን እንግዲህ አሁን ምን 10 ሺህ ሌት እንኳን ቢደርሳቸው የቤት ክራይ መከራየት አለበት፣ መብላት መጠጣት አለበት። ሰው ነው የዩኒቨርሲቲ አስተማሪ። የኛ ሙሽራ ኩሪ
ወሰዳት አስተማሪ የሚባልላቸው ትዳርም ያስፈልጋቸዋል እነዚህ ሰዎች። ካን ኢማጂን ዋት ላይፍ ዚስ